እዚህ ግቢ በመጣበት ታይም አሳ ትበላለህ ተብሎ ነው ወደዚህ የመጣ። አሳ ይኖራል ብለውን ነበር እዚህ የመጣሁት። ነገር ግን አሳ እንኳን አሳ ይቀር ብቻ ተው ያፈራውን ሽሮ እንጋብዝሃለን። ዛሬ ሁሉም ሽሮ ነው ያሉኝ። ብድን ቤት ሽሮ ብቻ ነው እንዴ ሁኔታ ደግሞ ሽሮ ያው ካፌ ግቢው ትምህርቱ ሜዲሲኑ ይሄ ሁሉ ተደምሮ ደስታውን ምን ሊያደርጉት እንደሚችሉ መገመት ይቻላል ማለት ነው። አሁን ወደ ዶርም ውስጥ እየገባን እንገኛለን። እስቲ የመጀመሪያው ተማሪን ጠይቃለሁ። ሰላም ሄሎ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እስቲ ስምህንና ስንተኛ ዓመት ተማሪ እንደሆንክ? እሺ፣ እንግዳየሁ እባላለሁ። የ3ኛ ዓመት የሜዲሲን ተማሪ ነኝ። ሐዋሳ ዩኒቨርሲቲ እንዴት አገኘ እና ደግሞ እዛ ውስጥ የግቢ ውስጥ ያለው ላይፍ ስትነግረኛል? ኦኬ፣ በአጠቃላይ ያው የሕክምና ትምህርት ቤት ጀነራሊ ስታይ በጣም አሪፍ ነው። ያው ጥሩም ነገሮች አሉት፣ አንዳንድ ደግሞ አስቸጋሪ ነገሮች አሉት። ግን ጀነራሊ ስታይ እንደ አንድ ዩኒቨርሲቲ በጣም ቻሌንጂንግ የሆነ ቦታ ነው። ሆኖም ግን ያው ሕክምና ትምህርት ቤት ከሌሎች ዩኒቨርሲቲ ትምህርት ቤቶች የምንለየው በምንድን ነው? በቃ ከጤና ጋር የተገናኘ ነገር ነው፣ ከሰው ህይወት ጋር የተገናኘ ነገር ስለሆነ ያ ነገሩ በጣም አስደሳች ነገር ነው። አዚ ሴም ታይም ደግሞ እንደ ሌሎች ዩኒቨርሲቲዎች ደግሞ ቻሌንጂንግ ነው ማለት ብዙ ነገሮች አሉ። ያው አንድ ባንድ ያው በቀጣይም እናያቸዋለን እና ጀነራሊ ጥሩም ነው፣ ሰማው ደግሞ በጣም ከባድም ነው ብዬ ነው ማስበው እኔ። ኦኬ፣ ለምሳሌ መጀመሪያ ሲገባ ምን አጋጠመ፣ እንዴት አገኘኸው? እና ደግሞ አሁን ላይክ ሙያውን እየለመድከው ክላሱንም እየለመድከው የዶርም ላይፍንም እየለመድከው ነውና፣ ግን ከዚህ በፊት መጀመሪያ ስትመጣ ያጋጠመ ነገር ምንድነው? እንዴት ለመድከው? ኦኬ፣ በመጀመሪያ በፊት ሕክምና ትምህርት ቤት ስባል እንዴት ነው የምናስበው? በአራተኛ ዓመት ስደርስ ክፍያ ይከፈላል ምናምን የሚባል ነገር አለና ይሄ ወሬ ነበረ። ፕላስ ደግሞ እዛ ሜን ግቢ ሐዋሳ ዩኒቨርሲቲ ሜን ግቢ እያለን ሪፈራል ግቢ በሳምንት 4 ጊዜ ነው ዜር ፎርም ትበሉት አሳም ትበላላችሁ ምናምን ተብሎ ነበርና የዛን ጊዜ ያን ኤክስፔክት አድርጌ ነበር እዚህ ግቢ መጣሁት። ግን እዚህ ግቢ በመጣበት ታይም አሳ ትበላለህ ተብሎ ነው ወደዚህ የመጣ። አሳ ይኖራል ብለውን ነበር እዚህ የመጣሁት። ነገር ግን አሳ እንኳን አሳ ይቀር ብቻ ተው ይሄም ነበረ። ከዛ ውጪ ደግሞ ያው ግቢው ሜን ግቢ ለምደን ይሄ ግቢ እንደ ሜን ግቢ በጣም ሰፊ የምትዝናናበት ቦታ አለ ብለን ነበረ፣ እንደዛ ነገር አለ ተብዬ ነበረ። ነገር ግን ሰመጣ ያገኙት ነገር ምንድነው? ግቢው ምንም መዝናኛ ቦታዎች የሉትም። እውነቱን ለማውራት ያው ይሄ ነገር ኤክስፔክት ካረኩት በጣም ወርዶ ነው ያገኙት። እሺ፣ ዶርም ውስጥ ካጋጠመህ አስቀኝ ላይፎች ውስጥና ማለት አስቀኝ ነው ብለህ የምታስበው ካጋጠሙ ነገሮች ውስጥ? አስቀኝ ነገር እንደ ዶርም ምንድነው? መጀመሪያ ሰውን እዚህ ዶርም ስንመጣ ያው ጤና ግቢ ነው በጣም ይነበባል ተብሎ ነበርና አንድ ቀን ምን ሆነ መሰላችሁ? ልክ በገባው ገና ሳምንት ነው ሁሉም ተማሪ የለም ዶርም ውስጥ ስመጣና እየተዶ ነው ምናምን ብዬ ሳይ ሁሉም በቃ ለማንበብ ላይብረሪ ነው ያለው 4 ሰዓት 5 ሰዓት። ከዛ እኔም በቃ እንደዛ ማድረግ አለብኝ ብዬ አሰብኩና አንድ ቀን በደንብ ማንበብ አለብኝ፣ ቆይቼ መምጣት አለብኝ ከላይብረሪ ብዬ ላይብረሪ ሄጄ በቃ ዛሬ እኔ ነኝ መጨረሻ የምገባው ከሁሉም በቃ ብዙ አንብቤ እመጣለሁ ብዬ ዶርም ስመጣ ሰው የለም። ምን ሆነ ነው ሁሉም ለማንበብ ላይብረሪ ነው ገብተው ያለው እና እኔ በኔ ቤት ግን ቆይቼ ነበር የመጣው የነበርና ሰውም የለም። አንዳንድ ጊዜ ደግሞ 4 ሰዓት 5 ሰዓት ከላይብረሪ ስመለስ በጊዜ ነው የመጣው ምን ሆነ ነው አሞ ነው ይሉኛልና እንደ ዶርም እንደዚህ አይነት የሚያስቁ ሞመንቶችን አሳልፍ ያውቃለሁ። አሁንም ያው ታምራቱ እንደቀጠለ ነው። አሁንም ሌላ ዶርም ሄጃለሁ። ስምህንና ስንተኛ ዓመት የሜዲሲን ተማሪ እንደሆንክ ትነግረኛለህ? ስሜ ሃይማኖት ኃይሌ ይባላል። 3ኛ ዓመት የሜዲሲን ተማሪ ነኝ ማለት ነው በሐዋሳ ዩኒቨርሲቲ ሪፈራል ካምፓስ። ግቢ ያለው ነገር ሳስበው በጣም የሆነ ኢንተረስት የሚያደርጉ ነገሮች አሉ፣ የተማሪዎች ፍቅር ምናምን ነገርና ዶርም ውስጥ ያላችሁ ኢንተራክሽን ወይ ደግሞ ከተማሪዎች ጋር ያላችሁ ከዶርም ሜት ጋር ያለው ግንኙነት ምን ይመስላል? ያው ደስ ይላል። ሜዲሲን ስትሆን ስፔሻሊ ዶርም ሜት ሳይሆን ግራጁዌሽን ሜት ነው ያለ። ምክንያቱም ከሌሎች ዲፓርትሜንቶች በተለየ 7 ዓመት አትሊስት እስከ 7 ዓመት አብረህ የምታሳልፈው ሰው ነውና ከዛ ሰዎች ጋር ደግሞ ያለ ፍቅር መቆየት አይቻልም። 7 ዓመት እንደውም 7 ዓመት 7 ሰዓት ራሱ ፍቅር ሳይኖር ከሰዎች ጋር አብሮ መቆየት ስለማይቻል ያው ግዴታም ነው። በሌላው ደግሞ እንደ አንድ ኢትዮጵያዊ ያደግንበትም ነው። ስፔሻሊ ደግሞ ከዚህ ከሲዳማ አካባቢ ፍቅር ማካፈል በፍቅር መኖር ያ ባህላችን አካል ነውና ያው ግዴታ ነው። 7 ዓመት አብረን የምንቆያቸው ጓደኞቻችንም
ፋሚሊያችንም ናቸውና ይሄ ነገርከኝ ነገር እኔ ሲጀመር ያ ዶርም ላይፍ አይቼዋለሁኝ ከዚህ በፊት ያየሁት ነገር ነው። ስፔሻሊ ሜዲሲን ተማሪዎች ስትሆኑ ደግሞ 7 ዓመት አብራችሁ ታሳልፋላችሁ። ስለዚህ አንድ ፋሚሊ መመስረት ነውና እሱ ራሱ እዚህ ከገባ በኋላ ያጋጠመው ገጠመኞች ምንድን ናቸው? ሆነስትሊ ስፒኪንግ ብዙ ገጠመኞችን አላስታውስም። ምክንያቱም የኛ ቤት በየቀኑ ላይክ ዴይሊ ሩቲናችን ተመሳሳይ ነው። በአብዛኛው ጊዜ ከትምህርቱ የወጣ አይደለም ወይ ከፈተና እያገገመን ነው ወይ ሌላኛው ፈተና እየተዘጋጀን ነው ወይ እየተፈተንን ነውና እሱ ስታሰብ ያው ስፔሻል የሆነ ሞሜንቶችን ማስታወሳቸው የሉ። ምናልባት ከፈተና መልስ ብዙ ጊዜ እንዴት ነው ለፈተና ሳንዘጋጅ እንቆይና ብቻ ክላሶች አሉ እነዛ ነገር ተደማምሮ ድካም አለና ያው ሜዲሲን ደግሞ ብዙ ሰዓትህን ትምህርት ላይ ኢንቨስት ማድረግ ይጠይቃል። ያንን ታሳቢ ባደረገ መልኩ ብዙ ሰዓታችንን ሳንዘጋጅ እንቆይና ፈተና ይመጣል። ከዛ በደንብ ኩክ አድርጎን ስንወጣ ለቀጣዩ ፈተና ተዘጋጅተን እንገባለን ብለን ብቻ ማንለው ነገር የለም። ከዛ ያው ሴም ሽት ነው ቀጣይ ቀን ይመጣል። አሁንም ሳንዘጋጅ ፈተና ይመጣል። ብቻ ያ ጩኸቱ እሱ ነው ትዝ የሚለኝ። በእርግጥ ይኖራሉ ገጠመኞች ግን ሪሄርስ ለማድረግ ከባድ ነው። ሌላ ዶርም ገብቻለሁኝ። እንግዲህ እያንዳንዱን ዶርም እየገባሁኝ ምስጢራቸውን አወጣጣለሁኝ እና አሁን ደግሞ የሚገኘው ሌላ ዶርም ውስጥ ነው። እሺ እንግዲህ እሱንም ሊጠይቀው። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እሺ ስምህንና ስንተኛ ዓመት ተማሪ እንደሆንክ? እጅጉ ካሰባላለሁኝ 3ኛ ዓመት ወይም ፒሲ2 ተማሪ ነኝ። አሁን እዚህ ከገባህ በኋላ 3ኛ ዓመትን ይዘሃል። ስለዚህ ከገባህ በኋላ ምን አጋጠመ? ምን አስቂኝ ነገሮች ያጋጠሙ? ስትራግሉ ምን ይመስላል? እነዚህ ነገሮችን አጠቃላይ ተነግረኛለህ። እዚህ ከገባህ በኋላ ያው ብዙ ነገሮች ደስ ይላሉ፣ ብዙ ነገሮች ደግሞ ደስ አይሉም። ያው እንደምናውቀው የግቢ ላይፍ ነውና ትንሽ ደግሞ ከሜዲሲን ጋር ሲጣመር ብዙ ነገሮች ደስ የማይሉ ነገሮችም ሊገጥሙ ይችላሉ። ደስ የሚሉ ሰዓታቶችን ደግሞ በንባብ የምታሳልፋቸው ሰዓታት ይሆናሉና ከዛ ጋር ተያይዞ ሎዱ ስለሚበዛብ ብዙ ውጪ ያለውን ደስ የሚለውን ነገር ምናምን ለማሳለፍ አይሆንም ሰዓቱና ያ ነገር ትንሽ የሚከብድ አይነት ነገር ነው ያለው ሎዱ የትምህርቱ። ደስ የሚለው ነገር ደግሞ ያው ፈተና ከተፈተንክ በኋላ ፖስት የሚባል ነገር አለ። ከፈተና በኋላ በጣም ሪፍሬሽ ማድረግ በጣም መውጣት ምናምን አለ። ከልጆች ጋርም ብዙ ማሳለፍ፣ ብዙ መታወቅ፣ ብዙ መገናኘት ምናምን አለ። ብዙ አይነት እንትን ያላቸው ልጆችን ምናምን ታገኛለህ። ደስ ይላል ያለው ነገር እሱ ነገር እና የግቢው ሁኔታ ደግሞ ታውቃላችሁ፣ ካፌ፣ ግቢው፣ ትምህርቱ፣ ሜዲሲኑ ይሄ ሁሉ ተደምሮ ደስታውን ምን ሊያደርጉት እንደሚችሉ መገመት ይቻላል ማለት ነው።